ኦርቶዶክሳዊነት የተጋድሎ ሃይማኖት ነው። እርግጥ በምድራችን ላይ ያለችው አንድ ሃይማኖት ነች። የትኛዋ ነች ይቺ ሃይማኖት ትክክል የምትባለው? ይህንን ዛሬ እናያለን። የተጋድሎ ህይወት ስለምንድን ነው የሚያስፈልገው? ለምንድን ነው ተጋደሉ ያለው? እግዚአብሔር መጋደላችንን በእርግጥ ባይፈልገው ኖሮ ተጋደሉ፣ ይቺ ምድር በላብህ በወዝህ ጥረህ ግረህ በልተህ የምትኖርባት ነች ለምን ይለን ነበረ? ስለዚህ አንዲቷ ለቅዱሳን አንድ ጊዜ የተሰጠችው ሃይማኖት ኦርቶዶክሳዊ ተዋህዶ ነች። ለዚህ ሙስሊሞች ሊያስተባብሉ አይችሉም ከነሱ በፊት ስለመኖሯ። ፕሮቴስታንት፣ ካቶሊክ፣ ጆቫ፣ ኦንሊ ጂሰስ፣ አድቬንቲስት፣ ኦርቶዶክስ ተዋህዶ ቤተክርስቲያን በኢትዮጵያ ምድር ካለች ከ1600 700 800 ወይ 2000 ዓመት ገደማ እንደሆናት ሊያስተባብሉ አይችሉም። ምክንያቱስ ሐዋርያት ሥራ ምዕራፍ 8 ቁጥር 26 የተጻፈው ስለ ኢትዮጵያዊ ጃንደረባ ነው። ነቢየ ልዑል ልበ አምላክ ቅዱስ ዳዊት የኢትዮጵያ ነገስታት መኳንንቱ እጅ መንሻ ይዘውልህ ይመጣሉ ተብሎ በልደቱ እንደተናገረው ንጉሥ ባዜን እንደሄደ እንናገራለን። ከሰባ ሰገል እንደው ያ ይቅርብን ከተባለ በአዲስ ኪዳን መንፈስ ቅዱስ ቆስቁሶ ጃንደረባውን የትንቢተ ኢሳይያስን ፊልጶስ ተርጉሞለት እንዲጠመቅ አድርጎታል። ከዚያ በኋላ ክርስትና በኢትዮጵያ ምድር እያበበ ተስዓቱ ቅዱሳን ከነ አባ ሰላማ በኋላ ከዛ ቅዱስ ያሬድ ከዛ ይምርሃነ ክርስቶስ ላሊበላ የላስታ ነገስታት ነርቶ ሃይማኖት አባ ሰላማ መተርጉም ከዛ ደግሞ ወርቃማው የቤተ ክርስቲያን ዘመን የሚባለው ከዛጉዌ ዘመን በኋላ እስከ ግራኝ አህመድ መምጣት ድረስ እጅግ ብዙ መጽሐፍት፣ ትምህርቶች፣ አብያተ ክርስቲያናት፣ ገዳማት፣ ድርሰቶች ተደረሱ በኢትዮጵያ ምድር። ንጉስ እንኳን ተሳትፏል። አፄ ዘርዓ ያዕቆብ የሚባል ሌሎች ነገስታትና መኳንንትም ብዙ ትልልቅ ስራ ሰርተዋል። ስለዚህ ኦርቶዶክሳዊነት የተጋድሎ ህይወት ነው። አፓርታማ ላይ ስለምትኖር ዝም ብለህ ተኝተህ የምትኖር ከሆነ ይሄ የተጋድሎ ህይወት አይደለም። ኦርቶዶክሳዊነት መኪና ብትገዛ፣ ድርጅት ቢኖር፣ ሀብት ቢመቻችልህ፣ ነፍሴ ቢጠጪ ይመችሽ ይድላሽ ብለህ ከረፈፍ የምትሆንበት ሃይማኖት አይደለም። ኦርቶዶክሳዊነት የተጋድሎ የንጽህና የቅድስና ሃይማኖት ነው። የትም ከተማ ተገኝ፣ አረብ ውስጥ፣ አፍሪካ፣ አውሮፓ ሁን፣ አሜሪካ፣ በከተማ ውስጥ ሁን፣ በገጠር ኦርቶዶክሳዊነት ወታደር ሁን፣ ፖሊስ፣ ሐኪም ሁን፣ መምህር፣ ነጋዴ ሁን፣ ድሃ፣ ኦርቶዶክሳዊነት የተጋድሎ ህይወት ነው። ይህች ሃይማኖት አንድ ጊዜ ለቅዱሳን የተሰጠች እንደሆነች ሐዋርያው የያዕቆብ ወንድም ቅዱሱ ይሁዳ አንዲት መልእክት ባላት መልእክቱ ምዕራፍ ቁጥር 3 ላይ ጽፏል። አንድ ጊዜ ለቅዱሳን ፈጽማ ስለተሰጠች ሃይማኖት መቼም የትም እንዴትም ቢሆን ተጋደሉላት ይላል። በመቀጠል ደግሞ ነቢየ ልዑል ኤርምያስ በትንቢቱ የቀደመችውን መንገድ ፈልጉ፣ የጥንቷን መንገድ አስሱ፣ ከአዳም እስከ ኖህ፣ ከኖህ እስከ አብርሃም፣ ከአብርሃም እስከ ሙሴ፣ ከሙሴ እስከ ክርስቶስ፣ ከክርስቶስ እስከ አንተ፣ እስከ አንቺ፣ እስከ እርሶ፣ እስከ እኔ ድረስ ያለችው ቅድስቲቷ ኦርቶዶክሳዊት ተዋህዶ ቤተክርስቲያንን ፈልጋችሁ እወቋት፣ በእርሷም ላይ ሂዱ። ከሙስሊም እንደ እጨጌ ዕንባቆም ልትመጣ ትችላለህ። ከካቶሊክ እምነትን ልትቀይር ትችላለህ። ከፕሮቴስታንት ሃይማኖትን ቀይር ወደ ኦርቶዶክስ ልትመጣ ትችላለህ። ወይም ከሌላ ነገር ውስጥ ወደ ቤተክርስቲያን ከተመለስኩ በኋላ ግን መኖር ያለብህ እንደ ኖህ ቢቻል፣ እንደ አብርሃም፣ እንደ አዳም፣ እንደ ጻድቃን፣ እንደ ሰማዕታት፣ እንደ ቅዱሳን ዛሬ ስሟ በኢትዮጵያ ምድር ላይ እንደሚጠራው እንደ ቅድስት አርሴማ፣ ትላንት ስማቸው እንደታሰቡት እንደ አቡነ ገብረ መንፈስ ቅዱስ ነገም እንደሚጠሩት እንደ ቅዱሳን፣ እንደ ጻድቃን፣ እንደ ሰማዕታት ልንኖር ይገባናል ሁላችን። ነቢየ ልዑል በእርሷ ላይ ሂዱ፣ የዛች የቀደመችው መንገድ ላይ ብቻ አላለም። ምን አለ? ለነፍሳችሁ እረፍት ታገኛላችሁ። ዛሬ ወንድም እህቶች በያለንበት እረፍት የሚናፍቅ የለም ከኛ መካከል? እረፍት የናፈቀው ሰላም፣ ፍቅር፣ ትዕግስት የራቀው ወንድም እህት የለንም? እናት አባቶች በያለንበት ብዙ የተጎዳንበት ነገር የለም? እረፍት የምትፈልጉ ሁላችሁ ወደ ቀደመች ወደ አባቶቻችን አምላክ ወደ ያው እግዚአብሔር ተመለሱ። ቅዱስ ጳውሎስ እንዲህ አለ፣ ሃይማኖቴን እኮ ጠብቄያለሁ፣ እንደናንተ ሃይማኖት ነበረኝ ግን ጠበቅኩት አለ። ደግሞ ዝም ብዬ መጠበቅ አይደለም፣ መልካሙን ገድል በየዕለቱ ስጋደል ነበረ። መጋደል ብቻ አይደለም፣ ስሮጥም ነበር፣ ሩጫዬንም አሁን ፈጸምኩ። አንገቱ ከመቆረጡ በፊት በሮማ አደባባይ ቅዱስ ጳውሎስ እንዲህ አለ፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ክርስቶስን እንደምመስል እናንተም እኔን ምሰሉአል። ታዲያ ቅዱስ ጳውሎስን ልንመስል አይገባም? ወንድም እህቶች በየተሰማራንበት በያለንበት በከተማም በገጠርም በየምንሰራው ስራ በትምህርት በልጅነት ያለን፣ በወጣትነት ያለን፣ በስተርጅና ያለን፣ በአገልግሎት ያለን፣ በምዕመንነት ያለን፣ በተለያየ ድካም ውስጥ ያለን፣ በተለያየ ውጥንቅጥ ውስጥ ያለን ኦርቶዶክሳዊነት የተጋድሎ ህይወት መሆኑን ልናውቅ ይገባናል። ወንድም እህቶች ዛሬ ዓለማችን ጦርነት፣ ረሃብ፣ ችግር፣ መፈናቀል፣ ስደት ማታወራው መዓትና ኮተት የለም በዝቶባታል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ አሳርፋችኋለሁ የሚለው መድኃኔዓለም ኢየሱስ ክርስቶስ ብቻ እጁን መስቀል ላይ ከመዘርጋት ዛሬ በየዕለቱ የኔ ያንተ ያንቺን የእርሶን መመለስ እየጠበቀ ቅድስት ቤተክርስቲያኑን ተክሎ ካህናት መድቦ አገልግሎት አዘጋጅቶ ይጠራናል። ታዲያ እንሳተፋ።
የየድርሻችንንም የበረከት ስራ እንስራ። ጎደሎ ነው በምንለው ቦታ ላይ እንገኝ። ሀብት ያለው በሀብቱ፣ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ጤና ያለው በጤናው። ያኔ ሲሆን ትዳር ይስተካከላል፣ ስራ ይቃናል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት አበላችኋለሁ እኮ ነው ያለው እግዚአብሔር። ሰማይ ሊሸልመን፣ ሰማይ ላይ ሊያስደስተን፣ ምድር ላይ የሚያሰቃየን አምላክ የለም። ሰማይና ምድር የተፈጠሩት ሲጀምር ለአንተ ነው፣ ለአንቺ ነው፣ ለእርሶ ነው፣ ለእኔ ነው። ምድር ላይ ሰማይ ላይ ያለው ማንኛውም ነገር ለእኔ ነው። ባገባ ባላገባ የኔ ችግር እንጂ እግዚአብሔር ችግር አይደለም። እግዚአብሔር ፈጥሮ ወንድ አድርጎ ሴት አድርጎ ሁላችንን በየልካችን፣ ሀብት ባፈራ ባላፈራ የኔ ችግር እንጂ እግዚአብሔር አይደለም። ይሄ ሁሉ ጸጋ የማን ነው? የኔ አንተ ነው። መውጣት፣ መንፈራገጥ፣ መንቀሳቀስ፣ ገልበጥ ማለት ሰውነታችን ስንንቀሳቀስ ነው ራሱ ፈታ የሚለው ለቀቅ የሚለው። እግር ተሰጥቶ እንድተኛ አይጠበቅም፣ መዘፍዘፍ አይገባም። ክርስቲያን ተጋድሎ ነው ማለት ነው። መንቀሳቀስ አለብህ። ግቢ እንኳን እስር ቤት ውስጥ እንኳን ብትሆን ዛሬ የታሰሩ መምህራን፣ አገልጋዮች፣ የቤተክርስቲያን አባቶች፣ እናቶች አሉ። መንቀሳቀስ አለባቸው። እኛም ነገ እስር ቤት ውስጥ ብንወድቅ እንደ ዮሴፍ የእስር ቤት አለቃ እስከመሆን ድረስ ታማኝ ታሳሪዎች እንደ ቅዱስ ጳውሎስና እንደ ሲላስ የእስር ቤቱ አዳራሽ እስኪናጋ ድረስ ለእግዚአብሔር አምልኮት የምናቀርብ ንጹሐን መሆን አለብን። ኦርቶዶክሳዊነት በስደትም ቢሆን የተጋድሎ ህይወት ነው። እንደ አናንያ፣ አዛርያ፣ ሚሳኤል፣ እንደ አናንያ፣ እንደ አዛርያ፣ እንደ ሚሳኤል አጽናንኛን እያልን ዘምር የለም ወንድም እህቶቼ። ይሄን ለማሳሰብ ነው። ኦርቶዶክሳዊነት የተጋድሎ ህይወት እንደሆነ ልታውቁ ይገባል፣ ልትፈጽሙትም ይገባል፣ ልትኖሩበትም ይገባል። በያላችሁበት ቤት በኑሯችሁ ከልጆቻችሁ ጋር ያገባችሁ፣ ከቤተሰብ ጋር ያላችሁ ከቤተሰቦቻችሁ ጋር፣ በመስሪያ ቤት በርቀት ከከተማ ውጪ ወይ ከምትኖሩበት አካባቢ ርቃችሁ ለስራ ያላችሁ፣ በተለያየ ድርጅቶች የምትኖሩ እግዚአብሔር ከእናንተ ጋር እንዲሆን እናንተ ከእግዚአብሔር ጋር ሆኑ። ጸልዩ፣ ስገዱ፣ እግዚአብሔርን አመስግኑ። የጸሎት መጽሐፍ፣ የጸሎት ቦታ ይኑራችሁ። ለዩ ጊዜ ስጡት ለእግዚአብሔር። ሰው አድርጎ ለሰራችሁ አምላክ ከእግር ጥፍር እስከ ራስ ፀጉር ድረስ ይሄ ይገባሻል፣ ይሄ ይመጥናል፣ ይሄ ይበቃሃል ብሎ ወላጅ ከመምረጥ ጀምሮ አካባቢ መርጦ እዚህ ያደረሰህን አምላክ ጊዜ ሰጠው፣ አምልከው፣ አመስግነው፣ በሀብት አክብረው። ምንም ባለጸጋ ብትሆን እንደ እግዚአብሔር ባለጸጋ አትሆንም። የፈለገ ባለስልጣን ብትሆን እንደ እግዚአብሔር ባለስልጣን አትሆንም። ነገ ትጠወልጋለህ፣ ታረጃለህ፣ አቅም ይከዳሃል፣ ጉልበትህ ይከዳሃል፣ ይብረከረካል። እና ወንድም እህቶች የፈለገ ባለ ሀብት ብትሆኑ የፈለገ አዋቂ ብትሆኑ እንደ እግዚአብሔር አዋቂ መሆን አይቻልም። ምን አይነት ቁንጅና ነው ያለሽ? ምን አይነት ውበት ነው ያለ አባቴ? ምን አይነት አቅምስ፣ ጉልበትስ፣ የምትመካበት የምትመጻደቅበት ምን ይሆን? እግዚአብሔር ሰጠ፣ እግዚአብሔር ነሳ ለማለት የምትችለው ባለህ ስታመሰግን፣ ያለህን ማታውቅ ባለህ ማታመሰግን ከሆነ ቢጎድልብህም ቢሞላልህም ቢጨመርልህም አታመሰግንም። እንዲህ ያለው ለእግዚአብሔር አይመችም። እና ወንድም እንስተካከል፣ እህቶች እንስተካከል። ትዳራችንን እንቀድስ፣ ኑሯችንን እንቀድስ። እዛ እዚህ መረጋገጥ ምናምንት የሆነው መመላለስ ይቅርብን ለማለት ነው። ኦርቶዶክሳዊነት የተጋድሎ ህይወት፣ የቅድስና ህይወት። ድል የነሱት በሰማይ አሉ እየጠበቁን እጃቸውን ዘርግተው በርቱ፣ ጠንክሩ፣ አይዟችሁ እኛም እንደናንተ ነበርን። እኛም እንደናንተ በስደትም በከተማም በገጠርም በሀብትም በስልጣንም በውበቱም በዝናም እና ወንድም እህቶች ምን ለማለት ነው? በርቱ፣ ጠንክሩ፣ አይዟችሁ፣ እግዚአብሔር አለ፣ አይዟችሁ፣ እስከ ዓለም ድረስ ከእናንተ ጋር ነኝ፣ እስከ መጨረሻው ለምትጸኑት ያዘጋጀሁትን ሽልማት ዓይን አላያት፣ ጆሮ አልሰማት፣ ልቦና አላሰባት ብሏል መድኃኒዓለም ኢየሱስ ክርስቶስ። ጽኑ፣ ከምትችሉት በላይ እንዳትፈተኑ አይዟችኋለሁ። እኔ የምትችሉት እኔ ተሰጣችሁ። ታገሱ፣ በየኑሯችሁ የጎረበጣችሁ፣ ያቃታችሁ፣ የደበራችሁ፣ አልመች ያላችሁን ነገር እየታገሳችሁ የምትችሉትን እያደረጋችሁ ከእግዚአብሔር ምሕረትን፣ በረከትን፣ ይቅርታን፣ ጸጋውን እየናፈቃችሁ ኑሩ ተብለናል። እና ወንድም እህቶቼ ይሄ አይጥሩ አይደለም? እንደዚህ ኖረን ገነት መንግስተ ሰማያት ቅዱሳን ከገቡበት ልንገናኝ ዛሬ ደግሞ በተጋድሎ በምድር ላይ ካለችው ከቤተክርስቲያን አሁን ጳጳሳት ተጋድሎ ላይ ናቸው። መናንያኑ ተጋድሎ ላይ ናቸው። ሰባኪያን፣ ዘማሪያን፣ አገልጋዮች፣ ካህናት፣ ቀሳውስት፣ ምእመናን በከተማም ይሁን በገጠር በሀገር ውስጥ ሆነ ከሀገር ውጭ ያሉ በተለያዩ ቦታ ላይ ያሉት ወንድም እህቶቻችን ክርስቲያኖች በሙሉ ይህ ዘመን የሥራ ዘመን ነው። እግዚአብሔር ሁሌ ጊዜ ሰሪ ነው። ክርስቲያኖች ሁሌ ሰራተኞች ናቸው። የገበሬው የእግዚአብሔር ልጆች ገበሬዎች ናቸው። ምርት አላቸው፣ ያመርታሉ፣ ሀብታሞች ናቸው። እኝኝ የሚሉ የሚያለቃቅሱ፣ የሚያጎረመርሙ፣ የሚበሳጩ፣ የሚያማርሩ ክርስቲያን የለም። ክርስትና ኦርቶዶክሳዊነት የተጋድሎ ህይወት ነው ማለት ይሄ። ባለህበት በተሰማራህበት ጸንተህ በሰጠህ አመስግነህ በጎደለህ ለምነህ እግዚአብሔርን እያከበርክ ለዘላለም ልትኖር ይገባል ማለት ነው። በሰማነው ቃል የአባቶቻችን የቅዱሳን አምላክ እግዚአብሔር ሁላችንንም ይባርከን። ጀምሮ ከማቋረጥ ተቀድሶ ከመርከስ ቀርቦ ከመራቅ አግኝቶ ከመመጻደቅ ጎድሎብን አተን ተስፋ ከመቁረጥ ሁላችንን የሚሰውረን። በእውነት በዚህ በዘመን በሃይማኖት ጸንተን ተጋድለን አንደ ቅዱስ አንደ ቀደሙ አባቶቻችን ማንችላትን አይደል፣ የምትችለውን ነው የምትችለው። እርሶም የሚችሉትን እኔም የምንችለውን አድርገን ኦርቶዶክሳዊ የተጋድሎ ህይወት ኖረን ድል ከነሱት ጋር እግዚአብሔር እንዲቀላቅለን ልንበረታ ይገባል ማለት ነው። በጸሎታችሁ አስቡ። ኃይለ ጊዮርጊስ ደበበ ነኝ ከአዲስ አበባ።
ዛሬ ሰኔ 6 2018 ቅዳሜ ነው። በሰማነው ቃል አምላካችን እግዚአብሔር ሁላችንን ይባርከን፣ ለህይወት ለፍሬ ለበረከት ያድርግልን፣ መጨረሻችን ያሳምርልን። ይመቻችሁ፣ አትጥፉ። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።